ዛሬ ስለምኖረው የመጣው ገሌላ ሀገር ላይ ጠላቶች ሲያሳድዱ ፖሊስ ምንጭ ሰጥቻለሁ። ከአንዱ ከሁለት ሶስትም ሰጥቻለሁ። ለምንድን ነው የምትጠይቀኝ? አላለም እግዚአብሔር። ምንጩ ይውጣ እንጂ የተነገረለት ነገር አልተፈጸመም። እንደ ሰማይ ኮከብ ተብሎ እንደ አንድ ሰው መኖር የለበትም። ራቱ ሳካባታ እንደ ምድር አሸዋ ተብሎ እንደ አንድ ሰው መኖር የለበትም። ስለዚህ የትንቢቱ ቃል መፈጸም አለብኝ። እንደ ሰማይ ኮከብ መሆን አለብኝ። እንደ ምድር አሸዋ መሆን አለብኝ። እንደ ሰማው መቀጠል አለብኝ እና እንደነበርኩት መቀጠል አልፈልግም። ኢየሱስ ጌታ። ይኸው እንደሰማችሁ መሆን እያለባችሁ የዘገየባችሁ ሰዎች አንድ ቃል አውጥላችሁ በጌታ በኢየሱስ ስም ዛሬ የሆነ ሰው ዘር ይፈታል። በሆነ ቦታ ላይ በኢየሱስ ስም ወደ ስራ ይገባል። አያችሁ ይስሐቅ ከምጸልይ ጸሎቱ ጊዜው የተለየ ጸሎት ነው ያለው። ጌታ ገባ ዛሬ ስማኝ፣ ዛሬ ስማኝ። እንደነበርኩት አልቀጥልም። እንደሰማሁ ግን መቀጠል እፈልጋለሁ። እንደተተገበረልኝ መቀጠል እፈልጋለሁ። እንደተወራልኝ መቀጠል እፈልጋለሁ። ስለማ ስለምስል በቃ ጌታ ሆይ ፊታት፣ በቃ ጌታ ሆይ ትውለድ፣ በቃ ጌታ ሆይ ሰርታ። እየሰማችሁ ነው? በጌታ በኢየሱስ ስም ከዛሬ ቀን ጀምሮ የእናንተ የጉዳያችሁ ማለት ነው ይላል እግዚአብሔርም ተለመነ። ከዛች ቀን ጀምሮ ሚስቱ ጸነሰች ይላል። አሜን። ጃናና ቦራዲ ያናባ እኔ ይህችን ቀን ዛሬ ለአንድ ሰው የሆነ ነገር የሚፈጸምበት አሜን። በእንቸምን የሆነ ጽንስ ባተለኛል አሜን። እግዚአብሔር ኪዳኑን ባናት ላይ የሚፈጸምበት አሜን። ይህችን ሰዓት ዛሬ ተፈጻሚነት አላት። አሜን። እዛ እግዚአብሔር ተለመነለት። ሚስቱ ጸነሰች። ውላ እያደረች እየተፈጠሩ ልጆች እየተፈጠሩ አንድ ለመውለድ ጊዜ የተፈጀባቸው ሰዎች አሁን ሴትዮው የመጀመሪያ ማጸኗ ላይ መንታ ደብሉን ጸነሰች። ሃሌሉያ አሜን። ደብሉን ጸነሰች እና ከሆነ ወራት በኋላ በማጸኗ ላይ መገፋፋት ጀምሩ፣ መጣላት ጀምሩ ይላል። ከዛ ምን ይለዋል? ከእንጀራ እንትን ይበልጣል፣ ከራብ ጩኸት ይበልጣል። ውስጧ ላይ የራእይ የልጅ ጩኸት አይነት ነገር ነው። ግብዣቸው በቃ ወደ ቁርጥምት አይነት ነገር ብቻ አይደለም። የሆነ በቃ ዝም ብሎ ታማ በቃ መድኃኒት የምትወጣበት ጉዳይ አይደለም። እግዚአብሔር ሰምቶ የሚመልሳት የሆነ እንቅስቃሴው የተለየ የአንድ ልጅ እንቅስቃሴ አይደለም፣ የሁለት ልጅ እንቅስቃሴ። ከዛ ቃየችና ይህን ብቻዬን ከምጨርስ አለች። ለባለቤትም አልነግረውም። እግዚአብሔር ለቤቅር ነገር አሜን። ለይስሐቅም አልነግረውም። እግዚአብሔር ለኔ ቅርብ አሁን እሱን ጠይቃለሁ አለችና ወደ እግዚአብሔር ሮጠች። እግዚአብሔር ጋር ሄዳ ጌታ አቤት ምንድን ነው ይሄ አለ። ምኑ? በሆዴ ላይ ይገፋፋሉ፣ ይጣላሉ። ሁለቱም እንዴት እንደሚሆን በዚህ በቀኝ በቀኝም እየተጣሉ ናቸው። ይህ ምን ይሆናል? አልሰማሽም እንዴ? አንቺ እኮ ተከፍተሻል። ማህፀንሽ እኮ ተከፍቷል። አንቺ እኮ ነገር ሲሰራ አሁን ተከፍቶልሻል። አሜን። አንቺ እንደ ትናንትና አትኖርም። ይሄ ዓመት እንደ ትናንትና ተጥላለሽ ነው እንዴ? ነገሩ እኮ ባንቺ ላይ ተጀምሯል። አሜን። ራእዩ ተጀምሯል። አሜን። ኢየሱስ ጌታ አሜን። በአንድ ሰው ላይ ያለው እንዳውና አትቀጥልም። አሁን በአንተ ላይ ነገሩ ተጀምሯል። አሜን። አሜን። ህልም ሊፈጠር ተጀምሯል። አሜን። አስማካውና ተጀምሯል። አሁን ትናንትና አትኖርም በለውስ እግዚአብሔር ስራ ጀምሯል በለውስ እግዚአብሔር እንቅስቃሴ ጀምሯል በለውስ። ሃሌሉያ አሜን። ከዛ እግዚአብሔር እንዲያላት ስም ያለ የባለቤትሽን ጸሎት እኮ ሰምቼ ጊዜው እንደደረሰ ባንቺ ላይ አስጀመርኩብሻል። ጀምረብሻል። ምኑ? ልጆች። ይሄ እንጀራ ጥቃም አይደለም፣ ውስጥሽ ላይ ይንቀሳቀሳል። አንድ ልጅ አይደለም መንታ ልጆች በማጠብሽ ላይ እንዲሁም መንታ ልጆች ብቻ አይደሉም፣ ሀገር ናቸው፣ እንዲሁም ህዝብ ናቸው። አሁን ህዝብ በማጠብሽ ላይ ይንቀሳቀሳል። ህዝብ በአንቺ ላይ ይንቀሳቀሳል። አንተ ዝም ብለህ የቆየው እንዳይመስልህ ህዝብ ተሸክመ ልታስፈጽመው ነው። አሜን። በአንተ ላይ ይልፈጽምብህ ነው። አሜን። እግዚአብሔር በአንዳንድ ሰዎች ላይ የሀገር ራዕይ ያሸከሟቸው ጊዜ ያስጠበቃቸው ሰዎች አሉ። ከዚህ
ልጆች ካለ በኋላ ግን ህዝብ አለ። ህዝብ ካለ በኋላ ሀገር አለ። እና ታላቁ ለታናሹ ምን ይሆናል? ይገዛል። ይህንን የሚመስለኝ ከመጸነሱ ቀን ጀምሮ እነዚህ ልጆች ጭንቅላታቸው ይሰራል። ማዕፀኗ ላይ በጣም እንደ ሽማግሌ የሚያስቡ ልጆች ናቸው። ሳይወጡ እንዴት ነው የሚደባደቡት? አንተ ሳይወለዱ እኮ ነው ድብድብ የጀመሩት። እኔን ታላቅ ሊሰራ በሚነሳበት ጊዜ የዘገየው ጉዳይን ተመልክታችሁ እንደማይፈጸም አታስቡ። ጊዜው ሊረዝም ይችላል። ኪዳኑ ግን ከእናንተ ካልተነሳባችሁ፣ እግዚአብሔር የተናገረውን ጊዜ ካልተሻረባችሁ፣ እግዚአብሔር ምስክር ይፈጸማል። አሜን በሉ። ይፈጸማል። በጌታ በኢየሱስ ስም ለአንድ ሰው ታዋጅ ላውጅላችሁ። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ አንቺ ሀገር ነሽ። ሊባርካችኋል። በጌታ በኢየሱስ ስም ከዚህ ሰዓት ጀምራችሁ እናንተ ሀገር ናችሁ። እናንተ ብዙ እንደ ሰማይ ኮከብ ሁሉ ናችሁ። አንተ ምናምን ሰው የሚመስለው ሰው ከዚህ በኋላ ለሀገር የሚበቃ የሚበልጥ የሚበቃ የሚተርፍ ትውልድ ነው በጌታ በኢየሱስ እግዚአብሔር ግን ያባሳልሃል። ብዙ አድርጎ ያመጣልሃል። አሜን። ትልቅ አዋጅ ማንዳማኝ ለላውቻ በጌታ በኢየሱስ ስም እግዚአብሔር ይስሐቅን ልመናውን እንደሰማ እንደተለመነለት በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ተለምኖልሃል። አሜን። ከዚህ ስትወጣ በቤትና በሕይወት ላይ በጌታ በኢየሱስ ስም ፍሬያማ ሆነህ ታገኘዋለህ። አሜን። ከዚህ በኋላ ይንቀሳቀሳል። አሜን። በኢየሱስ ስም ይሄን ተቀብላችሁ